የዛሬው ትምህርታችን ኤ አን ዘ አርቲክልስ ይባላሉ በእንግሊዘኛ። ምንድነው ጥቅማቸው? ለምን እንጠቀማቸዋለን? መቼ እንጠቀማቸዋለን? የሚለውን ይሄን ኮሜንት ቤዝ አድርገን እንመልሳለን ማለት ነው። ሶ ይሄ ኮሜንት ምን ይላል? I'm reporting a murder ስንል ለምን ኤን ተጠቀምን? ለምን ዘን አልተጠቀምንም ነው። ሶ ኦኬ ቤሲክሊ ኮንሰርን ኤሪያችን የምትሆነው ኤ መርደር ነው ማለት ነው። ኤ መርደር እና ዘ መርደር ልዩነታቸው ምንድነው? just like a cat the cat, a house the house, a dog the dog ምንድነው ልዩነታቸው? ለምን እንደምንጠቀመው እንደዚህ ኢንተርቼንጅብሊ ነው ምንለው። ሶ ወደ ዴፊኒሽኑ እንመለሳለን። አርቲክልስ ይባላሉ በእንግሊዘኛ። ሰም ቡክስ ላይ ፓርትስ ኦፍ ስፒች አድርጎ ያስቀምጧቸዋል። ሰም ቡክስ ላይ ያስቀምጣቸውም ግን አርቲክልስ ይባላሉ። ከናውን በፊት የምናስቀምጣቸው መለያዎቻችን ናቸው። ኦኬ ከናውን በፊት የሚቀመጡ መለያዎች ናቸው። ሶ አንን መጨረሻ እናያለን። አሁን ኤ እና ዘን እናወዳድር። ኤ ማለት ኢንዴፊኒት አርቲክል ምንለው ነው። ኢንዴፊኒት ትርጉሙ ማለት ምን ማለት ነው? ኢንዴፊኒት ስፔሲፊክ ያልሆነ ማለት ነው። ከዚህ በፊት ጠቅሰነው ላይሆን ይችላል። ስፔሲፊክ አይደለም። to our conversation specific እና particular purpose serve የሚያደርግ ናውን ሲሆን ያኔ ኤን እንጠቀማለን። ዘን የምንጠቀመው ደግሞ ዴፊኒት አርቲክል እንለዋለን። ስፔሲፊክ የሆነ ወይም ደግሞ ፋሚሊየር የሆነ አይዲያን ያን ናውንን ለመጥቀስ ነው የምንጠቀመው። ሶ በዚህ ዴፊኒሽን ብቻ አይገባንም። ራይት ኤግዛምፕሎች እየቀያየርን ለምሳሌ ከዚህ በፊት አውርተን የምናውቅ ከሆነ ስለዛ ጉዳይ አንደኛ ያ ጉዳይ ዩኒክ ከሆነ ለምሳሌ ዩኒክ ከሆነ በአለም ላይ አንድ ብቻ ነገር የሚገኝ ከሆነ አሁን ፀሐይ አንድ ፀሐይ ብቻ ነች ያለችው ዓለም ላይ ራይት ካናዳ ላይ አንድ ፀሐይ ነች፣ ቶኪዮ ላይ አንድ ፀሐይ ነች፣ እዚህ ምን ፀሐይ ነች። ዩኒክ ከሆነ then እንጠቀማለን። ሶስተኛ ከኮንቴክስቱ ክሊር ከሆነ አሁን ለምሳሌ from the context ክሊር ከሆነ አሁን ለምሳሌ እዚህ ጋር ቁጭ ብዬ እዛ ፊት ለፊቴ ፓርክ የሚታየኝ ከሆነ the park ነው የምለው። ኤ ፓርክ አልንልም። ክሊር from context ከሆነ እዛ ጋር በር ካለ close the door ነው የምለው፣ shut the door ነው የምለው እንጂ close a door አልልም ማለት ነው። ስለዚህ ምንድነው ሶስቱ ጥቅሞቹ? የመጀመሪያው ዩኒክ ከሆነ ሜንሽን የተደረገ ናውን ከሆነ፣ ሶስተኛ ደግሞ ክሊር from context ከሆነ then እጠቀማለሁ ማለት ነው። ወደ ኤ እንምጣ። ኤ ማለት የመጀመሪያው first and foremost purpose ሲንጉላር የሆነ ናውንን ለመጥቀስ ነው። ሲንጉላር መሆን አለበት። ኦኬ አሁን ለምሳሌ የቅድሙ the cars መሆን ይችላል። አሁን እዚህ ጋር ግን ኤ ካር ነው የምንለው። መጀመሪያ ሲንግል መሆኑ፣ ሁለተኛው ስፔሲፋይድ አይደለም። ከዚህ በፊት አውርተን አናቅም ስለዛ ጉዳይ። ኦኬ አሁን the car ብዬ ሳወራ ቅድም መኪናው ነው በአማርኛ። ኤ ካር ከሆነ ግን መኪና ነው። it doesn't matter ዶጅ ሊሆን ይችላል፣ መርሴዲስ ሊሆን ይችላል፣ ቢኤምደብሊው ሊሆን ይችላል። it doesn't matter ስፔሲፋይ ያልተደረገ ሲሆን ሁለተኛ ነው። ሶስተኛው ደግሞ የሆነ በሶሳይቲ ውስጥ ክላሲፊኬሽን ሲኖር እኔ አሁን ለምሳሌ ስራዬ አስተማሪ ነኝ ራይት ቲቸር ነኝ ማለት ነው። ስለዚህ I am a teacher ነው የምለው። I am the teacher ስል ኮንቴክስቱን እቀይረዋለሁ። አስተማሪዋ ነኝ እያልኩ ነው። አስተማሪ ነኝ ግን ቃሉ ብቻ አስተማሪ ከሆነ I am a teacher እላለሁ ማለት ነው። ስለዚህ የሁለቱ ዲፈረንስ ይሄ ነው። ኦኬ the የምንጠቀመው ፋሚሊያሪቲ ለመጥቀስ ነው። ኤ የምንጠቀመው ፋሚሊየር ያልሆነ አንስፔሲፋይድ የሆነ ነገር ነው ማለት ነው። ወደ አን ስንመጣ አን ማለት ከኤ ጋር የምትመደብ ነች። ናውናችን በኤ ኢ አይ ኦ ዩ ሳውንድ ኦኬ not just the letters በዛ ሳውንድ የሚነበብ ከሆነ አንን እንጠቀማለን። ሲንጉላር ከሆነ አንን እንጠቀማለን። ስፔሲፋይድ ካልሆነ አንን እንጠቀማለን ማለት ነው። አን ኤ ከገባችሁ አን በደንብ ይገባችኋል ማለት ነው። so make sure to understand this clearly ማለት ነው። ወደ ኮሜንቱ ስንመጣ ሁለቱም ያስኬዳል። ኦኬ I'm reporting a murder እና I'm reporting the murder ያስኬዳል። I'm reporting the murder ማለት ቅድም እንደነገርኳችሁ ያ መርደር ታውቋል፣ በሶሳይቲው በዛ አካባቢ ሰዎች ታውቋል ማለት ነው። ግድያውን ስለ ግድያው ሪፖርት ላደርግ ነው የደወልኩት። ስለ ግድያው ይሲ ቃሉ ግድያው ነው በቃ ታውቋል ማለት ነው፣ ተነግሯል ማለት ነው። ለምሳሌ አንድ ግድያ ተፈጽሟል፣ ስለሱ ጉዳይ ሰዎች እየደወሉ እያሳወቁ ከሆነ ስለ ግድያው ብለው ነው የሚያወሩት። I'm reporting a murder ከሆነ ግን it's a new and fresh news ማለት ነው፣ አዲስ ነው በቃ ግድያን በተመለከተ ነው ሪፖርት ማድረገው እያለ ነው። ግድያና ግድያው ይለያያሉ ማለት ነው። sorry for using this noun ያው ኮሜንት ላይ ስለተሰጠ ነው። ናውን እየቀያየራችሁ እናንተ this way ተለማመዱ። thank you for watching